መጽሐፈ ምሳሌ ምዕራፍ 17 ብዙ ደስታ ከሞላበትና ከክርክር ጋር ያመጻ ፍሪዳ ካለበት ቤት ይልቅ ከሰላም ጋር ደረቅ ቁራሽ ይሻላል። ብልህ አገልጋይ አላዋቂዎች ጌቶችን ይገዛል፣ ከወንድማማች ጋርም ርስትን ይካፈላል። ብርና ወርቅ በከውር እንዲፈተን የተመረጡ ሰዎች ልብም በእግዚአብሔር ዘንድ እንዲሁ ነው። ክፉ ሰው ከሕግ ውጭ የሆኑትን ሰዎች አንደበት ይሰማል፣ ጻድቅ ግን የሐሰት ከንፈሮችን አይመለከትም። ለሚያምን በዓለም ያለው ገንዘቡ ነው፣ ለማያምን ግን ማለቂያ የለውም። በድሃ የሚያላግጥ ፈጣሪውን ያነሳሳዋል፣ በሚጠፋም ላይ ደስ የሚለው ከፍርድ አይነጻም። የሚራራ ግን ምሕረትን ያገኛል። የሽማግሌዎች አክሊል የልጅ ልጆች ናቸው፣ የልጆችም ክብር አባቶቻቸው ናቸው። የታመነች ከንፈር ለሰነፍ የሐሰት ከንፈርም ለጻድቅ አትስማማውም። ትምህርት ገንዘብ ለሚያደርጓት የባለሟልነት ዋጋ ናት፣ ወደ ተመለሰችበትም መንገድን ታቀናለታለች። በደሉን የሚሰውር ሰው እርቅን ይሻል፣ በደሉን መሰወር የሚጠላ ግን ቤተሰቦችና ወዳጆችን ይለያያል። ትምክህት ያስተዋይ ሰው ልቡናን ያሳዝናል፣ አላዋቂ ግን ተገርፎ ግርፋቱ አይታወቀውም። ክፉ ሰው ሁሉ ጠብን ያነሳሳል፣ እግዚአብሔርም ምሕረት የሌለውን መልአክ ይልክበታል። አዋቂ ሰው በትካዜ ውስጥ ይወድቃል፣ አላዋቂዎች ግን ክፉን ያስባሉ። በመልካም ፋንታ ክፉን የሚመልስ ክፉ ነገር ከቤቱ አይርቅም። የጠብ መጀመሪያ ውሃን መድፈን ነው፣ የጽድቅ መጀመሪያ በነገር መሰልጠንን ይሰጣል። የችጋር አበጋዝ ጠብና ክርክር ነው። ኃጥኡን ጻድቅ ጻድቁንም አጥ ብሎ መፍረድ በእግዚአብሔር ዘንድ የረከሰና የተናቀ ነው። ላላዋቂ ሰው ገንዘብ ለምንድን ነው? አላዋቂ ሰው ጥበብን ገንዘብ ማድረግ አይችልምና። ቤቱን የሚያስረዝም ሰው ለራሱ ጥፋትን ይሻል፣ ለመማርም የሚጨንቀው ወደ ክፉ ይወድቃል። ሁልጊዜም ወዳጅ ይኑርህ፣ ወንድሞች በመከራ ጊዜ ጠቃሚዎች ይሆናሉ፣ ስለዚህም ይወለዳሉና። አላዋቂ ሰው አጋና ይመታል፣ ለባልንጀራውም ዋስ እንደሚሆን በራሱ ደስ ይለዋል። ክርክርን የሚወድ በጠብ ደስ ይለዋል፣ ጠማማ ልብ ያለው መልካም ነገርን አያገኝም። አንደበቱን የሚለዋውጥም በክፉ ላይ ይወድቃል። የሰነፍ ልብ ገንዘብ ላደረጋት ሐዘን ናት። አባት ባልተማረ ልጁ ደስ አይለውም፣ ብልህ ልጅ ግን እናቱን ደስ ያሰኛል። ደስ ያላት ልብ ፈውስን ታገኛለች፣ ሐዘንተኛ ሰው ግን አጥንቱን ያደርቃል። መማለጃን ባመጻ በብብቱ የሚቀበል መንገዶቹን አያቀናም። ክፉ ሰውም ከጽድቅ መንገዶች ይርቃል። የብልህ ሰው ፊቱ አዋቂ ነው፣ ያላዋቂ ሰው ዓይኖች ግን በምድር ዳርቻ ናቸው። አላዋቂ ልጅ ለአባቱ ጸጸት ነው፣ ለወለደችውም ሐዘን ነው። ጻድቅን ሰው ማዋረድ መልካም አይደለም፣ በእውነት ለሚፈርዱ መዋሸት መልካም አይደለም። ሻካራ ቃልን ከመናገር የሚከለክል አዋቂ ነው፣ ትዕግሥተኛ ሰውም ብልህ ነው። አላዋቂ ጥበብ ቢጠይቅ ጥበብ ይሆነዋል፣ ዝም የሚል ሰውም ጥበበኛን ይመስላል።